ሰላም ፋሚሊዎቻችን እንደምን ቆያችሁ? እኔ ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛ ያልኩኝ ዛሬ ለማስተር ካርድ ፈላጊዎች የሚሆን አሪፍ እና ወሳኝ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ብዙ ጊዜ ማስተር ካርድን የት እናገኛለን የሚሉ ጥያቄዎች ይነሳሉ። ቢገኝ ሁላ ክፍያቸው በጣም ከፍተኛ ነው። 3000 4000 አሁን ገብቷል ማለት ነው። ስለዚህ ያን ወጪ ለመቀነስ እና በቀላሉ የተለያዩ ክፍያዎችን መክፈል የምንችልበትን የሚሰራ ቨርቹዋል ማስተር ካርድ እንዴት እንደምናወጣ ዛሬ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ቪዲዮውን እንደምትወዱት አልጠራጠርም። እስከ መጨረሻው ቆይታችሁ እናንተም የሚሰራ ማስተር ካርድ በእጃችሁ ታስገባላችሁ ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ ይሄን ቤተሰብ አሁን የምትቀላቀሉ ካላችሁ ዌልካም ብለናል። ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን እንሄዳለን። መጀመሪያ እቺኛዋን ቨርቹዋል ማስተር ካርድ ሰርች የምናደርገው ወይም የምናዝበት የት ነው ካላችሁ ቴሌግራማችን ውስጥ እንገባለን። ሊንኩን የምትፈልጉ ከሆነ ደግሞ ዲስክሪፕሽን ላይ ፒን አደርግላችኋለሁ። እሱን ነክታችሁ እናንተም ገብታችሁ አሁን ማሳያችሁን ስቴፕ ሞክሩ። ቴሌግራማችን ጋር እንገባና ሰርች ማድረጊያውን አንድ ጊዜ ነክታችሁ ሰርች ማድረጊያውን አንድ ጊዜ ትነካላችሁ ቴሌግራማችሁ ላይ። ከዛ ወደ ውስጥ ስትገቡ ሰርች ማድረጊያውን ጫን ትሉና ያው እዚህ ጋር መጽፈው ይታያችኋል @international ከዛ _card_bot ብላችሁ ትጽፋላችሁ። ያው እዚህ ጋር እንደጻፍኩ። ስለዚህ መጀመሪያ ላይ የሚያመጣላችሁ ቦታ አለ። እሱን አንድ ጊዜ ያው እዚህ ጋር ኢንተርናሽናል ካርድ የሚል አለ። እሱን አንድ ጊዜ ትነካላችሁ። ከዛ ወደ ውስጥ ስትገቡ ስታርት ትላላችሁ። እኔ ስላስጀመርኩት ነው። ስታርት ስትሉ ዌልካም ቱ ኢንተርናሽናል ማስተር ካርድ ኤንድ ቪዛ ካርድ ይላችኋል። ከዛ ታች ላይ ሁለት ነገሮችን ያመጣላችኋል። የመጀመሪያው አዲስ ማስተር ካርድ ምናወጣ ሰዎች ካለን ምንነካው የመጀመሪያውን ነው። ካወጣን በኋላ ደግሞ ባላንስ ሲያልቅብን ወይም ገንዘብ እንደ አዲስ ማስገባት ስንፈልግ ሪቻርጅ ባላንስ እንላለን። ስለዚህ አሁን እኛ ምንነካው የትኛው ነው? ኒው ማስተር ካርድ የሚለውን አንድ ጊዜ ትነካላችሁ። ከዛ በመቀጠል የተለያየ መረጃችሁን እንድታስገቡ ይጠይቃችኋል ማለት ነው። ለምሳሌ ፓስፖርት ያላችሁ በፓስፖርት፣ ናሽናል አይዲ ካላችሁ፣ የተማሪም ድራይቨር ላይሰንስም ይቻላል ማለት ነው። ከነዚህ ከአራቱ እርግጠኛ ነኝ አንዱ እንደሚኖራችሁ። ስለዚህ በሚመቻችሁ እናንተ እኔ ናሽናል አይዲ ስላለኝ በሱ ሞክራለሁ። እናንተም ባላችሁ መሞከር ትችላላችሁ። ከዛ ስማችሁን እንድትልኩ ያደርጋችኋል ማለት ነው። እዚህ ጋር ስማችሁን ብቻ ሳይሆን ናሽናል አይዲያችሁን ከነ ስማችሁ መላክ አለባችሁ ማለት ነው። እኔ እዚህ ጋር ልካለሁ። እናንተም የራሳችሁን ናሽናል አይዲ መላክ ትችላላችሁ ማለት ነው። እዚህ ጋር በፋይል አድርጋችሁ ስትልኩ ሊቆይ ስለሚችል እናንተም እንደ እንትን አርጋችሁ መላክ ትችላላችሁ። ቆይ በፋይል ከምትልኩ ዝም ብላችሁ እንደ እንትን መላክ ትችላላችሁ። ቀጥታ ኳሊቲው ነው ትንሽ የሚቀንሰው እንጂ እዚህ ጋር ብለር ማድረገው ለሴፍቲ ስለሆነ እናንተ የራሳችሁን ትልካላችሁ ማለት ነው። ትንሽ ሎድ እስከሚያደርግ እንጠብቃለን ፋሚሊዎች። ጋ ስማችሁን እና ዶክመንቱን ከላካችሁ በኋላ ሴንድ የሚለውን አንድ ጊዜ ትነካላችሁ። ከዛ ቴንክ ዩ ዌት ኤ ሞመንት ኢፍ ዘ ማስተር ካርድ ሬዲ ዊል ኖቲፋይ። አሁን እዚህ ጋር እንደምትመለከቱት ማስተር ካርዳችሁ ሲደርስ ራሳቸው ሜሴጅ ይልኩላችኋል ማለት ነው። ከዛ እናንተ ማስተር ካርድ አገኛችሁ ማለት ነው። በዛ ወይ የሚቀጥለውን ስቴፕ ራሳችሁ የሞከራችሁ ከታች ያለውን ሪቻርጅ ባላንስ የሚለውን ነክታችሁ ገንዘብ ማስገባት ትችላላችሁ ማለት ነው። የዛሬው ቪዲዮ እንደጠቀማችሁ አልጠራጠርም ማለት ነው። ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ጥያቄም ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ እስከምንገናኝ ባይ ባይ።